ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ነው። ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለገኝ? ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው። አላህ ሐቂቅይ ብለው እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባችሁ። ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ ተኔው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ። አዲስ ፍጡር ፈጥሮ ይሞላባታል አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን 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 በቃኝ 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 ትላለች። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማኒ ረሒም ቁል ሁወላሁ አሐድ ቁል ብለህ በል አላሁ አሐድ አላህ አንድ ነው ብለህ በል። አላሁ ሰመድ አላህም መጠጊያችሁ ነው መሸሻችሁ ነው ብለህ በላቸው። መሐመድ ወደ አላህ ተጣሩ በላቸው። መጠጊያችሁ ስለሆነ መሸሻችሁ ስለሆነ። ለም የሊድ አይወልድም አላህ፣ ወለም ይውለድ አይወለድም፣ ወለም የኩን ለሁ ለሱ እንኳን ምንም የለም፣ ኩፉወን አሐድ አንድም አምሳያ ቢጤ ተጋሪ ለአንድነቱ ለብቸኝነቱ ለሀያልነቱ በዛቱም በስፈትም አላህ አንድ ነው ብለህ በላቸው። አለቅ። ከዚህ ውስጥ ስለ እጅ ስለ እግር ስለ ዛት ዝርዝር አስቀመጠ ወይ? ከዚህ ቁርአን ውስጥ አይን አለ እጅ አለ እግር አለ የእናንተን አይመስልም አለ ወይ? ከዚህ ቁርአን ውስጥ አላህ እጅ አለው እግር አለው አይን አለው ከሚሉት ፈጣሪ የጠራ ነው። ከእስልምና እምነት ሃይማኖት ውጭ የሚያመልኩ ቁርአን ከመውረዱ በፊት የሚያመልኩት አምላኪዎች አይን አለው ጆሮ አለው እግር አለው ሰማይ ላይ ያለው የሚሉትን ሰዎች ለማጥራት ነው ቁርአን የወረደው። አላህ ምንም አምሳያ የለውም ማለት አይኑ ጆሮ እግሩ የሰውን አይመስልም የእናንተን አይመስልም እንጂ አለኝ አለ። ቁርአን ውስጥ እዚህ ዝርዝር አስቀመጠ። አላህ ስለዛቱ እንደ ሰው አካል አስቀመጠ። በኢትዮጵያ ውስጥ ሽርክ ኩፍር እየተስፋፋ ስለሆነ ካልተጠነቀቃችሁ ሁሌም ገደል ትገባለህ። ተጠንቀቅ።